መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን። ምን ቢሮ እየገባው ነው? በጣም ትገርማለህ። እኔ እንደ ሐሳብ ጥለህ አንተ ቢሮ ልትገባ ነው? ምን ነው? ምን ሆነሽ ነው? ምን ተፈጠረ? ቅድም እንደዛ ሲያመ በጣም ደንግጬ ነው። አሁንም ድረስ እኮ አልተረጋጋሁም። እዚህ አልቻልኩኝ። ምንም ነገር ማድረግ አልቻልኩኝ። ለማንኛውም ለሁሉም ነገር አመሰግናለሁ ላቢያ፣ ለሁሉም ነገር። ቢያንስ አግኝቼሽ እንዲህ ቁጭ ብዬ ሳውራሽ ሰላሜ ይመለሳል። ሁሉም ነገር የሚከናወነው አላህ በፈቀደ ጊዜ ሆነ እንጂ ኡስማንን ቀደም ብዬ ስለ ልጁ አሳውቄው ቢሆን ኖሮ ምናልባት ለልጅ ጥሩ አባት ሆኖ ከኔ የጎደለበትን ክፍተት ይሞላለት ነበር። ራቢያ ወደ ሀረር ከመመለሷ በፊት ለአመታት የተዘጋው ቤታችን ጉዳይ እልባት ማግኘት አለበት። ቤቱን መሸጥ አልፈልግም ካልሽ ወይም ቤቱን በስምሽ ላዙሩና አንቺና ልጅ መታችሁ አብራችሁ ኑሩበት። ምክንያቱም ልጄን በቅርበት እንዳገኝ ይረዳኛል። ብቻ ላይ ሆንም እንጂ አብረን ብንኖር እንዴት ደስ ይለኝ ነበር። ሁሌም ቢሆን ከቀጠሮው ቀደም ብሎ ነበር ቦታው ላይ የሚደርሰው። ምንድነው? ወይኔ ራሴ ሊፈነዳ ነው። ኡስማን ምንድነው የሆነው? ቆይ ለምንድነው እሱ የማይነግረኝ? እንዳመመው እኮ ሁኔታ ሁሉ ያስታውቃል። አንድ ጥያቄ ልጠይቅሽ? ጠይቀኝ። ሰው እርቦሽ አያውቅም? ማለት እኔ አባቴ በጣም ነው የራበኝ፣ በጣም ነው የናፈቀኝ። ካለሱ ማሰብ አልቻልኩም። እኔም አልቻልኩም ልጄ። እኔም ባንተ ናፍቆት ማበዴ ነው። ወይኔ ነገሩን አበላሸው። ሄሎ ማሚ። ሄሎ ውዴ፣ ሰላም አለይኩም። ዋሌኩም ሰላም ማሚዬ። መቼ ልትመጡ ነው? ምን አልክ? ማንና ማን ማለት? አትመጡም የምትለው ማንና ማንን ነው? አንቺና አባቴ ናቸው። እኔ እኮ ከአባት ጋር እመጣለሁ ብዬ ቃል አልገባሁልህም አይደል? ታዲያ ይህን ሁሉ ቀን ቆይተሽ ብቻሽን ከመጣሽ ይም ነው ማሚ። ሶሪ ለቃላት አጠቅ። ይኸውልህ ማዲዬ፣ ስመጣ አንድ የምነግር ሰርፕራይዝ አለኝ። ለሱ ተዘጋጅ፣ ተጠብቀኝ። በቃ ደስ የሚል ነገር ነው። ስመጣ እነግርሃለሁ። ማሚ፣ እኔ ከአባቴ ውጭ የሆነ ወሬ አልፈልግም። አንድ ጥያቄ ልጠይቅሽ? ጠይቀኝ የኔ ውድ። ሰው እርቦሽ አያውቅም? ማለት እኔ አባቴ በጣም ነው የራበኝ፣ በጣም ነው የናፈቀኝ። ካለሱ ማሰብ አልቻልኩም። እኔም አልቻልኩም። ባንተ ናፍቆት ማበዴ ነው። ወይኔ ነገሩን አበላሸው። ኢማድ የኔ ውድ ኢማድዬ፣ ወይኔ ጉዴ፣ ነገሩን አበላሸው። ልጅ ምን ሆነ? አይሆንም። ሄሎ የኔ ልጅ። ዝም አለ እኮ ኢማድ። ሄሎ። ወይኔ ኢማድዬ፣ ምን ሆነ ይሆን? ወይኔ ልጅ። ለዚህ እኮ ነው ቀስ በቀስ ነው መነገር ያለበት ያልኩ። እስኪ ቤት ባለ ሌላ ሰው ስልክ ደውል። ደውል። ማን ይኖራል? ማን ጋር ልደውል? ማን ጋር ልደውል? ቆይ እስኪ ዛራ ጋር። ልጄ፣ አንድ ነገር ከሆነ ለራሴ ይቅርታ አላደርግም። ወይኔ ልጄ። ሄሎ ዛራ፣ ሰላም አለይኩም። እኔ የምልሽ ቤት ነሽ? እስኪ ማድን ይልኝማ። ቤት አይደለሽም እንዴ? ወይኔ ጉዴ። ቤት ማን አለ? እውነቴን ነው የምልሽ፣
ቃሉ ከአፌ እንዴት አምልጦ እንደወጣ አላውቅም። ስልኳን አታነሳው። ለምንድን ነው የማታነሳው? ሁሉንም የምታደርገው አንተ በምክንያት ነው። አንተ ሁሌም አትሳሳትም፣ ትክክል ነህ። አንተ ደግሞ የምትወደውን ብቻ ነው የምትፈትነው። ያ ረቢ ይህንንም አውቃለሁ። ዱዓ ደግሞ ትልቅ በላን ትመልሳለችና ወደ አንተ እጄን ዘረጋሁ። አደራ ያለ በልጄ አትፈትነኝ። በቃ ያለኝ አማራጭ ትኬት ካገኘው ዛሬውን ወደዛ መሄድ ነው። እስኪ ደውይና ቼክ አድርጌ እኔም አብሬሽ እሄዳለሁ። በረራ መኖሩ እንዳረጋግጥ እስኪ መጀመሪያ ስልካቸው አይሰራም። ቢዚ ነው የሚለው። ሄሎ ጤና ይስጥልኝ። ወደ ድሬዳዋ ለመሄድ ነበር ዛሬ። ትኬት ይኖራችኋል? ተጠባባቂ እንኳን ቦታ የላችሁም? አመሰግናለሁ። ቦታ የለም እባክህ። መቼም በመኪናም ቢሆን እሄዳለሁ እንጂ አልቀርም። ወይኔ የእኔ ጥፋት ነው። ብቻ ልጄ አንድ ነገር ከሆነ እኔ ሰው አልሆንም። ውይ ደወለ። ኢማድዬ የኔ ልጅ ተረጋግተሃል አሁን? ደህና ነህ? ደህና ነኝ የኔ ውድ። ደህና ከሆንክማ በቃ ሰው ላገናኝ። ማሚ የሰማሁት ድምፅ ህልም ነው ወይስ እርግጠኛ ነኝ? ህልም ነው ማሚ? እባክሽ ህልም አይደለም በይኝ። አባቴ ነው አይደል? የኔ ልጅ ህልም አይደለም እውነት ነው። አባዬ ወይ የኔ ልጅ እወድሃለሁ። እኔም እወድሃለሁ። ከነፍሴ አብልጬ ነው የምወድህ። ታዲያ ለምን አትመጣም? እመጣለሁ የኔ ልጅ። መጀመሪያ እናትህ ትምጣና ቀጥሎ እኔ እከተላታለሁ። ከእንግዲህ እሷን ብቻውን ማየት አልፈልግም። አንድ ላይ ነው። እኔ ትንሽ የመጨረሻ ስራ ስላለችኝ ነው። አይሆንም። እኔ ከዚህ በኋላ እናቴ ለብቻዋ ሳይሆን ከአንተ ጋር ትምጣ። ብዙም እኮ አልቆይም። እሺ ማድዬ። ድጋሜ ግን አትጠፋብኝም? በጭራሽ በጭራሽ የኔ ልጅ። አባትህ ካንተ መቼም አይጠፋም። ቃል እገባለሁ፣ በምንም አልዋሸህም። በጭራሽ ድጋሚ አልለይህም። አባቴ። ወይ የኔ ልጅ። አትዝጋው፣ ትንሽ አውራኝ። ኢማድዬ እስከፈለክበት ጊዜ ድረስ አውራኝ። ልጄ ስመጣ ምን ይዤልህ ልምጣ? ምንም፣ አንተ ለእኔ ውድ ስጦታዬ ነህ። ቶሎ እመጣላለሁ። እሺ የኔ ውድ። እሺ አባዬ። በጣም እወዳለሁኝ። እሺ እሺ አባዬ። አሁን ያገኘኸኝ አይደል? ደስ አለህ? እወድሃለሁ። እሺ እሺ ልጄ፣ እናትህ ታወራታለህ። ደስ አለህ? ኢማድዬ አባትህን አገኘኸው አይደል? አዎ ማሚ። እንኳን ደስ አለ የኔ ልጅ። እንኳን አብሮ ደስ አለን። ከኔ በላይ አባትህ ነበር የናፈቀ ማለት ነው አይደለ? አንቺ ሁሌም ከኔ ጋር ነበር። ልክ ነህ የኔ ልጅ። አባቴን ለማግኘት ምን ያህል እንደጓጓሁ እያወቅሽ እንዴት ትተሽው ትመጫለሽ? ድጋሜ ቢጠፋብኝስ? አይዞህ የኔ ልጅ፣ የትም አይሄድም። ከዚህ በኋላ ትቶህ እንደማይሄድ ቃል ገባልህ እኮ ኢማድዬ። በቃ በኋላ እናወራለን እሺ የኔ ውድ። ቻው የኔ ማር። ይኸው ልጅህን አገኘ። ደስ አለህ አይደል? አሁን መሄድ እችላለሁ? ራቢያ በጣም አመሰግናለሁኝ። ግዴታ እኮ ነው። እሺ ራስህን ጠብቅ። እሺ። እኔም ወግ ደርሶኝ የዘመናት ህልሜ ተሳክቶ አባዬ ተባልኩኝ። አልሐምዱሊላህ። ቃል የእምነት ዕዳ ነው። ልጄ እንዳግም ጥዬውን ለማልሄድ ቃል ገባሁለት።
ይሄ ፍቅር የሚሉት ኃያል ነገር የማይቻለውንም በድፍረት እችላለሁ ብሎ ከፊት ለፊት መሰለፍ ያውቅበታል። ጌታዬ ያንተ ችሮታ ከምጠይቅህ በላይ ነውና ለዚህ አባት ፍቅር ለተጠማው ብላቴና ስትል ጊዜ ስጠኝና ቃል ኪዳኔ ልምላ። ያ ረቢ ጊዜ ብቻ ስጠኝ፣ ጊዜ ብቻ። የጨለመው መንጋቱ የነገው መምሸቱ የማይቀር የህይወት ህግ ነው። በእኔ ህይወት ውስጥ ግን ሁለቱም ልዩነት የላቸው። መሸም ነጋም ምንም አይነት ለውጥ አይታየኝም። ህይወት ግን ታዘብኩሽ። ለለጋነቴ ልጅነቴን ሳልጨርስ የተባረከች ሚስት ሰተሽኝ፣ አይቼ ማጠግባቸውን ልጆች ሰተሽኝ፣ በደስታ አንበሽብሸሽኝ። ከዛ ሀብታም ሳይቆይ ከዛ ከደስታ ማዕበል ነጥቀሽ አውጥተሽ ወረወርሽ። እንዴት ነህ? ምንም አልል። ባለፈው ትተኸኝ ከሄድክ በኋላ ብዙ ቦታ ፈልጌ አጣሁ። ጓደኝነት ማለት ትርጉሙ ብዙ ነው። ያንተን ጸጸት ማብዛት ፈልጌ አይደለም የተናገርኩት ነገር ውስጥን አስከፍቶት ከሆነ በጣም ይቅርታ። ይቅርታ፣ በጣም ይቅርታ አድርግልኝ። ይቅርታ። እባክህን ተወኝ። እሱ እስኪወስደኝ እየጠበቅኩ ነው። እኔ ከዚህ ዓለም ጉዳይ የለኝ። ተወኝ እባክህን። ቆይ ምንድን ነው ማድረግ ያለብኝ? በዚሁ ከቀጠለ መጨረሻው ጥሩ አይሆንም። ምናልባት ለማንም ያልተናገርኩትን ሚስጥሬን ብነግረው ተጽናንቶ ካለበት የድብርት ሙድ ሊወጣና የባሰ አለ በሚለው ወደ ትክክለኛው ህይወቱ ሊመለስ ይችል ይሆን? እኔ ጋር ያለውን ህመም እንዴት አድርጌ ልንገረው ይሆን? ልጄ፣ የኔ ውድ ልጅ፣ የኔ ብርሃን፣ የኔ ሁሉ ነገር፣ ለጤናህ እንደምን አለህልኝ? እኔ አባት አንተን ለማግኘትና ለማቀፍ በጉጉት እየተጠባበኩኝ ይገኛለሁ። ለምን ቆየህ ብለህ እንደማትወቅሰኝ ተስፋ አድርጋለሁ። ምክንያቱም የኔና ያንተ መገናኛ ጊዜው አልደረሰም ነበርና። አየህ የኔ ልጅ፣ ጊዜ መምሸትና መንጋት ብቻ እንዳይመስልህ። ጊዜ ጉልበተኛ ነው። ጊዜ የሚፈልገውን ነገር በእኛ ላይ ያደርጋል። የኔ ልጅ በጊዜ ተጠቀም። በጭራሽ ጊዜ አምልጦ እንዲሄድ አትፍቀድለት። ከቻልክ ጊዜን ቀድመህ ተራመድ። ካልሆነ ከጊዜ ጋር እኩል ተከተል። እሱም ቢያቅትህ ጊዜን ከኋላ መከተልን እንዳትተው የኔ ልጅ። በጣም ወዳለሁ። ሄሎ ራቢያ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንዴ ፈልጌሽ ነበር። የት ነህ? አፕል ታወር ስር ካለው ካፌ። እሺ አሁን እመጣለሁ። የኔ ውድ ልጅ፣ ወዳጅ ማለት ሰው እንዳይመስልህ። ሰው ስታገኝ ይወድሃል፣
ስታጣ ይጠላሃል። ወዳጅ ማለት ጊዜ ነው። ማንም በጊዜው ይወድሃል፣ አለ ጊዜ ማንም ይጠላሃል የኔ ልጅ። ጊዜ ማለት መምሸትና መንጋት ብቻ እንዳይመስል። ጊዜ ጉልበተኛ ነው የኔ ልጅ። የአባትን ስህተት በጭራሽ እንዳትደግም። አባትህ ጊዜ ጥሎት ከሄደ እነሆ 10 ዓመታት አልፈዋል። የዛሬ 10 ዓመታት በቆመበት ቦታ ቀርቷል የኔ ልጅ። በጊዜ የበደልከው ካለ ይቅርታ ለመጠየቅ ወደ ኋላ እንዳትል። ማመስገን ያለብህም ሰው ካለ አመስግን። በህይወት ስትኖር ምስጋና ማቅረብንና ይቅርባይነትን የመሰለ ለመንፈስ እርካታ የሚሰጥ ምንም ነገር የለም። ውዱ አባት በጣም ወድሃለሁ የኔ ልጅ። በአይን እስካይ በጣም ጓጉቻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ ለውድ ልጅ የጻፍኩት ደብዳቤ ነው። ስትይ ትሰጭልኛለሽ? እሺ። ከመጣ ድረስ ያው እንግዲህ አላስችል ብሎኝ ነው። በጣም ጓጉታል አይደል? በጣም። አሁን እኮ በቃ ጊዜው ደረሰ። ለኔ ግን ረዝሞብኛል። ቀኑ እንደ ወር ሆኖብኛል። ዓለም ካልሷው አልታይ ብላኛለች። ማንበብ ይፈቀድልኝ ይሆን? ግድ ነው እንዴ። ባንቺ በኩል ሳንሱር ሆኖ እንዲያልፍ ነው የምፈልገው። እሺ፣ አመሰግናለሁ። እሺ፣ ከአንድ ቀን በኋላ እከተልሻለሁ። ወደዚህ የምትሄድ ከሆነ አብረን እንሂድ። አዎ። ልጄ፣ የኔ ውድ ልጅ፣ የኔ ብርሃን፣ የኔ ሁሉ ነገር፣ ለጤና እንደምን አለህልኝ? እኔ አባት አንተን ለማግኘትና ለማቀፍ በጉጉት እየተጠባበኩኝ ይገኛለሁ። ለምን ቆየህ ብለህ እንደማትወቅሰኝ ተስፋ አድርጋለሁ። ምክንያቱም የኔና ያንተ መገናኛ ጊዜው አልደረሰም ነበርና። አየህ የኔ ልጅ፣ ጊዜ መምሸትና መንጋት ብቻ እንዳይመስልህ። ጊዜ ጉልበተኛ ነው። ጊዜ የሚፈልገውን ነገር በእኛ ላይ ያደርጋል። የኔ ልጅ በጊዜ ተጠቀም። በጭራሽ ጊዜ አምልጦ እንዲሄድ አትፍቀድለት። ከቻልክ ጊዜን ቀድመህ ተራመድ፣ ካልሆነ ከጊዜ ጋር እኩል ተከተል። እሱም ቢያቅትህ ጊዜን ከኋላ መከተልን እንዳትተው የኔ ልጅ። በጣም ወዳለሁ። ትክክል ነው። ጊዜ ጉልበተኛ ነው። በእርግጥም ጉልበተኛ ነው። የማይሽረው ጊዜ የማይፈታው ጉዳይ የለም። ሁሉም ነገር የሚከናወነው በጊዜ ሂደት ነው። በህይወታችን የሚገጥሙንን መጥፎ ጊዜያቶች የምናልፈው ጥሩ ጊዜ እንደሚመጣ ተስፋ በማድረግ ነው። ዋናው ነገር እኮ መታገስ ነው። የማያልፍ ነገር ምንም የለም። በጊዜ ሂደት የማያልፍ ነገር ምንም የለም። ያ ኤልያስ አይደል እንዴ? ይህ ምን ገበል ነው ደግሞ የያዘው? አባትና ልጅ ተለያይተው ምን ህይወት አለ? ምንም ህይወት የለም። ጭራሽ መኖር አያስፈልግም። እኔ ብዙ ጥፋቶችን ሰርቻለሁ። ምን አለ እኔ ባጠፋሁት ለምን ልጆቼን ወሰድክ? ያለነሱ መኖር አልቻልኩ፣ ውሰደኝ ብዬ ስንቴ ለመንኩ። አሁን ግን ከመኖር የተረፈኝ ጸጸትና ስቃይ ውስጤን በልቶታል። እሱ ብቻ ነው የተረፈኝ። እምቢ አልከኝ፣ ምን አደርጋለሁ? ከዚህ ስቃይ ራሴን እገላግላለሁ። መገላገል እያለ አንተንማ ለመንኩ፣ ዝም አልከኝ። ግን በቃኝ።
ልጆቼ ጠብቁኝ። መጣሁ መጣሁ። እሺ ልጆቼ እንዴት እንደናፈቃችሁኝ ጌታዬ ይቅር በለኝ ጌታዬ። ልጆቼ ግን ጠብቁኝ። መገላገል እያለ ለአንድ ህይወቴ መገላገል እያለ ምንድን ነው? ቆይ ምን ልታደርግ ነው? ተወኝ በቃ ተወኝ። ልቀቀው። ምንድን ነው ራስን ማጥፋት ፈልገህ ወደ ልጆች ወደ ሚስት ጋር መሄድ ፈልገህ? አይዟቸው ባትፈልግም አይቀርም። እሺ አንተ ጋር ብቻ ይመስላል ህመም ያለው የራሳችን ህመም አለ። ይሄ ለአንተ መፍትሄ? ተወኝ በእናትህ ተወኝ፣ በቃ ተወኝ። ለምን አትወኝም? መጨረሻ ጓደኛዬ እንደዚህ ሆነ ራሱን ልታጠፋ እያየሁት መጨረሻ መፍትሄ ነው ይሄ? እኔ እዚህ ዓለም ላይ መኖር አስጠልቶኛል፣ በቅቶኛል። ከራሴ ጋር ከጽጽት ጋር መግባባት አልቻልኩም። ለምን እየተከተልክ ጥሩ ትሆነልኛል? ተወኝ በቃ። ባትቸኩል መሞት አይቀርም። ወደ ሚስት አይቀርም። እኔ ጋር ያለውን ህመም ታውቃለህ? ህመም አንተ ጋር ብቻ አይደለም፣ እኔም ጋር በህይወት ለመኖር ያለ ልጄን የጓጓውን ልጄ በአይኔ ያላየሁት የእሱ ናፍቆት አለ፣ የእሱ ጸጸት አለ። ናፍቆት፣ ተስፋ መቁረጥ፣ የሞትን ቀን መጠበቅ። 6 ወር ህይወትን እንደ አዲስ ነው። አንተ እኮ በጣም እውነተኛ ወንድም ነህ። ህይወቴን እኮ እንደገና እንድኖር ያደረከኝ እኮ አንተ። በጣም ነው ማመሰግን። ግን ወንድሜ እኔ ያጠፋሁትን ጥፋት እኮ አልታደም። ማናችንም ንጹህ አይደለም። ሁላችንም ጥፋት ካለ አንተ ብቻ ነው ፈጣሪ ከዚህ በኋላ ራሴ ሰጥ እውነተኛ ወንድም የምንችለውን ነገር በሙሉ እናደርጋለን። እባክህ ሁሉም ነገር በሱ ብቻ አይዞህ። ምንም አይችልም። እኔ በአሁኑ ሰዓት የምጓጓው ልጄ ማየት ብቻ፣ ልጄን ማቀፍ ብቻ። ምንም አትሆን፣ ፈጣሪ አለ። ምንም አትሆን።
እንግዲህ ህይወት እንዲህ ናት። በህይወት ኖሮ ልጁን ለማግኘት ለሚጓጓው ህይወት ትነጥቃለች። ሞቶ ልጆቹን ለማግኘት ወደሚጠራው ሰው ህይወት ትሰጣለች።